በሉ በኢየሱስም ላጥምቅህ የሚልም የለም በኢየሱስም አጠመቁ የሚል ሁለቱ ቃላት የሉ ላጥምቅህም የለም አጠመቁ የሚልም የለም ተጠመቅ ነው የሚለው በማን ስም ምን ማለት ነው ታዲያ በአብ ወልድ መንፈስ ቅዱስም አጥምቁ ማለት አጥማቂው በሚያጠምቅ ሰዓት የአብን የወልድን መንፈስ ቅዱስን ስም እየጠራ ያጥምቅ ማለት ከሆነ እኔ መጥቼ ደግሞ በኢየሱስም ተጠመቅ ማለት ተጠማቂው ሲጠመቅ የማንን ስም አቤት እስቲ አንድ ሰው ሲጠመቅኒ ሐዋርያት ሥራ ምዕራፍ 22 እዛው ዘመኑ ጋር ሄደ ተመሳሳይ ንባብ ሐዋርያት ሥራ ምዕራፍ 22 ላይ ሳውል ሲጠመቅ ቁጥር 14 እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ካፉም ድምጽን ተሰማ ዘንድ አስቀድሞ መርጠሃል ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ ሐናንያ ነው ሳውልን የሚለው በኋላ ጳውሎስን አሁን ስለምን ትዘገያለህ ቅድም እዛ ጋር ጴጥሮስ ተናገረው ጋር ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስም ቶሎ ተጠመቁ በኢየሱስም ላጥምቃችሁ አላለም በኢየሱስም አጠመቀ የሚል የለም ማለት ነው በኢየሱስም ተጠመቀ ኃጢአት እንዲሰረይ ይሄው ትርጉሙ ቁጥር 16 አሁን ስለምን ትዘገያለህ ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ምኑን እየጠራህ ኦኬ ማን ነው ስሙን የሚጠራው በዚህ ሰዓት አጥማቂው ነው ተጠማቂው ስለዚህ ሰው የሚጠመቀው በኢየሱስ ስም ነው አጥማቂ የሚያጠምቀው በአብ በወልድ መንፈስ ቅዱስ ስም አጥማቂው ታዟል ስትጠራ ስታጠምቅ የአብ ወልድ መንፈስ ቅዱስን ስም ጥራ ነው በአብ መንፈስ ቅዱስ ያ የኢየሱስ ትእዛዝ ነው አጥማቂው ግን ይመጣና ተጠማቂውን አንተ ደግሞ ኃጢአት ይሰረይ ዘንድ በኢየሱስ ስም ተጠመቅ በመትጠመቅ ሰዓት የማንን ስም ጥራ የኢየሱስን ስም እየጠራህ ተጠመቅ ከኃጢአትም ታጠብ ለምን ውሃ ስለማያጥብ ጥምቀት ኃጢአት ስለማያጥብ የግድ የማንን ስም ጥራ ምን ስለተባ በስሙ የኃጢአታችሁ ስርየት ሰብኮላችኋል ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል ስለዚህ በመጽሐፍ ቅዱስ ውስጥ የትኛውም ሐዋርያ አንድንም ሰው በኢየሱስ ስም አጥምቆም አያውቅም በኢየሱስ ስም ላጥምቃችሁም አላለም በኢየሱስ ስምም አጠመቃቸው የሚል የለም ይሄ አጥማቂው ለተጠማቂው ያዘዘው ትእዛዝ ነው ስሙን እየጠራህ ተጠመቅ በምን ስም እንደሚያጠምቁ እንኳን ጴጥሮስ እኛም አልጠፋብንም ማለት